ሰላም ሰላም ውድ የቻናላችን ተከታታይ ቤተሰቦች እንዲሁም ለዚህ ቻናል አዲስ የሆናችሁ ልጆች እንኳን ወደዚህ ቻናል በሰላም መጣችሁ። እሺ ቤተሰቦች ዛሬ ይዤላችሁ የመጣሁት የአማርኛ ስድስተኛ ፊደላትን እንዲሁም በእነሱ ብቻ የተመሰረቱ ቃላቶችን የምናይ ይሆናል። ከዚህ ላይ እንደምታዩቸው እነዚህ ምንድኖች ናቸው? እነዚህ ፊደሎች ናቸው እንዳለ አንድ ባንድ እንደምታዩቸው። እነዚህ ደግሞ የምታዩቸው ደግሞ ቃላቶች ናቸው። በየትኛው የተመሰረቱ? በእነዚህ ፊደላት በእያንዳንዱ ፊደላት እያወጣጣን የመሰረትናቸው ቃላቶች ናቸው። ከእናንተ የሚጠበቀው በስነ ስርዓት በመከታተል በስነ ስርዓት በማዳመጥ መጀመሪያ ታዳምጡና ከዚያ በኋላ በደብተሮቻችሁ ብትገለብጧቸው የበለጠ ይገቧችኋል ማለት ነው። ሌላኛው ደግሞ በግል በግሩፕ መማር እንፈልጋለን የምትሉ ልጆች ከታች በማስቀምጥላችሁ ስልክ ቁጥር በኢሞ፣ በቴሌግራም፣ በዋትሳፕ ሀይ ወይም ብትደውሉልን ታገኙናላችሁ ማለት ነው። ቀጥታ ወደ ትምህርቱ። እሺ ቤተሰቦች ምን ተባብለን ነበረ? እነዚህ ፊደሎች ስድስተኛ ፊደሎች ናቸው ብያችኋለሁ። ስለዚህ እስኪ ሲነበቡ እናንበባቸው። ይችኛዋ ህ፣ ል፣ ህ፣ ም፣ ስ፣ ር፣ ስ፣ ሽ፣ ቅ፣ ብ፣ ት፣ ህ፣ ል፣ ህ፣ ም፣ ስ፣ ር፣ ስ፣ ሽ፣ ቅ፣ ብ፣ ት። በጣም ጎበዞች። ወደዚህኛው ስንሄድ ደግሞ ች፣ ህ፣ ሶስት አይነት የሀ ቤተሰቦች አሉ። ህ፣ ይችም ህ፣ ይችም ህ ነው የምትባለው ማለት ነው። ን፣ ኝ፣ ክ፣ እ፣ ህ፣ ወ፣ እ፣ ዝ፣ ዥ። ይችኛዋ እ እና ይችኛዋ እ ተመሳሳይ ናቸው። ሁለት አይነት የአ ቤተሰቦች ስላሉ እ ተብሎ ይጠራሉ። ች፣ ህ፣ ን፣ ኝ፣ ክ፣ እ፣ ህ፣ ው፣ እ፣ ዝ፣ ዥ። ወደዚህኛው ስመጣላችሁ ደግሞ ይ፣ ድ፣ ጅ፣ ግ፣ ጥ፣ ጭ፣ ጵ፣ ጽ፣ ፅ፣ ፍ፣ ፕ። እደግመዋለሁ። ይ፣ ድ፣ ጅ፣ ግ፣ ጥ፣ ጭ፣ ጵ፣ ጽ፣ ፅ፣ ፍ፣ ፕ። በጣም ጎበዞች። እንደዚህ አድርገን ፊደሎችን በስነ ስርዓት ካነበብን በኋላ አሁን ደግሞ እንዴት አድርገን ቃላት እንደምንመሰርት አብረን የምናይ ይሆናል። ወደ ቃላት ምስረታው። ይች ማናት? ህ። ይች ማናት? ግ። ያው ከሀ ቤተሰቦች ስድስተኛ ፊደል ይች ህ። እዚያ ከገ ቤተሰቦች ደግሞ ስድስተኛ ፊደል ይች ሳ ግ። አንድ ላይ ህግ ብለን እንመሰርታለን ማለት ነው። ስለዚህ ይሄ ህግ ይላል ማለት ነው። ህግ። ይች ማናት? ል። ይች ደግሞ ማናት? ብ። ሁለቱም ስድስተኛ ፊደል ስለሆኑ ሲነበቡ ልብ ይሆናል። ማን አልኳችሁ? ልብ። ይችኛዋ ም፣ ይችኛዋ ን፣ አንድ ላይ ምን ይሆናል? ማን አልኳችሁ? ምን። በአንድ ላይ ሲነበቡ ምን ይላል? ምን ይላል ማለት ነው። ምን። ወደዚህኛው ስንመጣ ደግሞ ይችኛዋ ስ፣ ይችኛዋ ም፣ አንድ ላይ ስም፣ ስም። ስለዚህ እነዚህ ሲነበቡ ስም ይሆናል ማለት ነው። ስም። ይችኛዋ ሽ፣ ይችኛዋ ል፣ ሁለቱም ስድስተኛ ፊደሎች ሲነበቡ ሽል ይሆናል።
ሽል ሽል ይችኛዋ ይችኛዋ ል አንድ ላይ እል ይሆናል። ማን አልኳችሁ? እል። ስለዚህ በአንድ ላይ ሲነበቡ እነዚህ የማከባቸው እል እል ይሆናል ማለት ነው። እል። ይችኛዋ ይችኛዋ ል አንድ ላይ እል እል። ስለዚህ አንድ ላይ ሁለቱም ስድስተኛ ፊደሎች ናቸው። ጥል ጥል ብለን እናነባቸዋለን ማለት ነው። ይችኛዋ ከከቤት ክ ይችኛዋ ከሰቤት ስ አንድ ላይ ሁሉም ስናነባቸው ክስ ይሆናል ማለት ነው። ማን አልኳችሁ? ክስ ክስ። በጣም ጎበዞች ገብቷችኋል ብዬ ተስፋ አደርጋለሁ። ወደዚህኛው ስመጣ ይችኛዋ ም ይችኛዋ ስ ይችኛዋ ጥ አንድ ላይ ሲነበቡ ምስጥ። ስለዚህ ምስጥ ብላችሁ ታነቡታላችሁ ማለት ነው። ምስጥ። ይቺ ከቀቤት ስድስተኛ ፊደል ቅ ይችኛዋ ከረቤት ር ይችኛዋ ደግሞ ብ አንድ ላይ ሲነበቡ ቅርብ ይሆናል። ስለዚህ ቅርብ ብላችሁ ታነባላችሁ ማለት ነው። ቅርብ ቅርብ። ይችኛዋ ሽ ይችኛዋ ሽ ይችኛዋ ፋ ይችኛዋ ን ይቅርታ ይችኛዋን ፍ ለማድረግ ነበረ ግን ፋ ሆናለች። ሲነበብ ግን ሽፋን ይሆናል ማለት ነው። ሽፋን ሽፋን። ይችኛዋ ህ ይችኛዋ ል ይችኛዋ ም አንድ ላይ ሲነበብ ህልም ህልም ህልም። ይችኛዋ ል ይችኛዋ ም ይችኛዋ ጭ ስለዚህ አንድ ላይ ስናነባቸው ልምጭ ልምጭ። ስለዚህ ይሄ ልምጭ ይላል ማለት ነው ቤተሰቦች ልምጭ። ወደ ቀጣዩ ስንመጣ ይቺ ስ ይችም ስ ይቺ ት አንድ ላይ ሲነበብ ስስት ይሆናል። ስስት ስስት ብለን እናነባቸዋለን ማለት ነው። ስስት ስስት። ይችኛዋ ህ ይችኛዋ ብ ይችኛዋ ስ ይችኛዋ ት አንድ ላይ ህብስት ህብስት። ስለዚህ አንድ ላይ ስናነባቸው ህብስት ብለን እናነባለን ማለት ነው። ህብስት። ይችኛዋ ም ይችኛዋ ስ ይቺ ክ ይቺ ር አንድ ላይ ምስክር ምስክር ብለን እናነባቸዋለን ማለት ነው። የምናከበው ምስክር ይሆናል ማለት ነው። ምስክር ብለን እናነባለን። ይቺ ሽ ይችኛዋ ሽ ይችኛዋ ግ ይቺ ግ ይቺ ር አንድ ላይ ሽግግር ሽግግር። ይህ ሲነበብ ሽግግር ይባላል ማለት ነው። ሽግግር። ወደዚህኛው ስንመጣ ይችኛዋ ቅ ይችኛዋ ን ይችኛዋ ድ ይችኛዋ ብ አንድ ላይ ቅንድብ 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 ብለን እናነባለን ማለት ነው። ወደዚህኛው ስንመጣ ደግሞ ይችኛዋ ስ ይችኛዋ ድ ይችኛዋ ስ ይችኛዋ ት አንድ ላይ ስድስት ስድስት ስድስት። እነዚህም ሁሉም በምንመሰርታቸው ቃላቶች በስድስተኛ ፊደሎችን በመነሳት ነው ማለት ነው። የትኞችን? እነዚህኞችን ፊደሎች በመጠቀም ነው። ይገቧችኋል ብዬም ስለማስብ እናንተ እያወጣችሁ ደግሞ መመስረት ትችላላችሁ። ወደዚህኛው ስንመጣ ይችኛዋ ር ናት፣ ይችኛዋ ስ ይችኛዋ ት አንድ ላይ ርስት ርስት ርስት። ይችኛዋ ት ይችኛዋ ል ይችኛዋ ቅ አንድ ላይ ትልቅ። ማን አልኳችሁ? ትልቅ ትልቅ። ይችኛዋ ን ይቺ ግ ይችኛዋ ድ አንድ ላይ ንግድ። ማን አልኳችሁ? ንግድ ንግድ። ይችኛዋ ት ይችኛዋ ግ ይችኛዋ ስ ይችኛዋ ት አንድ ላይ ትዕግስት ትዕግስት ትዕግስት። ይችኛዋ ል ይችኛዋ ይችኛዋ ል ይችኛዋ ት አንድ ላይ
ልዕልት ልዕልት ልዕልት። ይችኛዋ ር ይችኛዋ ክ ይችኛዋም ክ ይችኛዋም ብ አንድ ላይ ርክክብ ርክክብ ርክክብ። ስለዚህ በስድስተኛ ፊደላት የተመሰረቱ ቃላቶችን እንደዚህ አንድ ባንድ ፊደሎችን እያስረዳኋችሁ እዚያ ድምፁን ደግሞ አንድ ላይ እያወጣሁ አስረድቻችኋለሁ ማለት ነው። በይበልጥ ደግሞ በግል በግሩፕ መማር እንፈልጋለን የምትሉ ልጆች ከታች በማስቀምጥላችሁ ስልክ ቁጥሮች በኢሞ፣ በቴሌግራም፣ በዋትሳፕ ደውሉን ታገኙናላችሁ ማለት ነው። በሌላ ቪዲዮ እስክንገናኝ መልካም ጊዜ፣ መልካም ቆይታ